በኢትዮጵያ የነገስታት ታሪክ ብዙም ስለማይነገርላቸውና ሆን ተብሎ ታሪካቸው ስለሚደበቀው እሳቸው ግን የክርስትና ሃይማኖትን ለማጽናትና የኢትዮጵያን ዳር ድንበር ለማስጠበቅ አንገታቸው ስለሰጡ ስለ አፄ ዮሐንስ አጠር መጠን ያለ መረጃ ልሰጣችሁ እነሆ ተሰናዳሁ። በዚህ ዝግጅቴ በዋናነት የምጠቀመው የፕሮፌሰር ጋላውዲዮስ አርአያ The Martyred King of Kings Emperor ዮሐንስ IV of ኢትዮጵያ የሚለውን ጽሑፍና የፕሮፌሰር ባህሩ ዘውዴ A History of Modern Ethiopia 1855 to 1991 ከሚለው መጽሐፍ ገጽ 53ን መዝዤ በማውጣት ይሆናል። እንግዲህ ይህ የፕሮፌሰር ጋላውዲዮስ አርአያ ጽሑፍ ርዕሱ ምንድን ነው የሚለው The Martyred King of Kings Emperor ዮሐንስ IV of ኢትዮጵያ የተሰዉት የነገስታት ንጉስ አፄ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ የሚል ነው። የዚህ ጽሑፍ ሙሉ ጭብጥ ለመረዳት ከፈለጋችሁ እንግዲህ ርዕሱን ተጠቅማችሁ በየትኛውም የመረጃ ምንጭ መፈለግ ትችላላችሁ። እኔ ግን በተወሰነ መልኩ ከጽሑፉ ቀንጭቤ እያወጣው ስለ አፄ ዮሐንስ የራሳችሁ መረዳት እንዲኖራችሁ አደርጋለሁ ማለት ነው። ከትውልዳቸው እንጀምር። Before Yohannes became emperor, his name was ካሳ መርጫ. Kasa was born on July 12, 1837 at Mai Baha, Tamben, to his father Shum Tamben Marcha and his mother ወይዘሮ ወለተ ስላሴ or ሲላስ። አፄ ዮሐንስ ንጉሠ ነገሥት ከመሆናቸው በፊት ስማቸው ካሳ መርጫ ይባላል። ካሳ የተወለዱት በፈረንጆች አቆጣጠር በሐምሌ 12 1837 ማይ ባሃ ከተባለ ከተንቤን አውራጃ ነው። አባታቸው መርጫ ይባላሉ። የተንቤን አውራጃ ጭቃሹም ናቸው። እናታቸው ደግሞ ወይዘሮ ወለተ ስላሴ ወይም ሲላስ ይባላሉ ይላል። ካሳ ወደ ኋላ ተመልሰው ዘራቸውን ሲቆጥሩ በዘመነ መሳፍንት ገዢ ከነበሩ ከነ ራስ ሚካኤል ስዑል ከነ ራስ ወልደ ስላሴና ከነ ደጃዝማች ሰባጋዲስ ወልዱ ጋር ያገናኙታል። በእናታቸው በኩልም አጋመና ተንቤንነት አለባቸው ይላል። የካሳ ታላቅ ወንድም ጉቁሳ ይባላሉ። ታላቅ እህታቸው ደግሞ ድንቅነሽ ይባላሉ። ታላቅ እህታቸው ድንቅነሽ የማን ሚስት ቢሆኑ ጥሩ ነው? የላስታው ዋቅሹም ጎበዜ አፄ ቴዎድሮስ በፈረንጆች አቆጣጠር በ1868 ከሞቱ በኋላ አፄ ተክለ ጊዮርጊስ የሚል የንግስና ስም ይዘው ራሳቸውን የሾሙ ማለት ነው። ስለዚህ አፄ ቴዎድሮስ ሊወድቁ አካባቢ ብዙ የአውራጃ ገዢዎች ተነስተውባቸው ነበር። ለምሳሌ እነ ዋቅሹም ጎበዜ እሳቸው ከሞቱ በኋላ ተክለ ጊዮርጊስ ብሎ ራሱን የሾመው። አፄ ዮሐንስም የትግራይ ገዢ ሆነው ሊነሱባቸው ፈልገው ነበር። እዚህ ጋር ላንብብላችሁ። ካሳ now 27 decided to lead a rebel life against Theodorus, but because the latter was so powerful, he retreated from his base area of Tamben and Nderta to the relatively remote area of Irob and Afar in the Agame district. It is during his stay here that he wedded an Afar lady who was made to adopt a Christian name of Tebebe Selassie, and from whom he begot his son ልጅ አርአያ። ምንድነው የሚለው? ካሳ መርጫ እድሜያቸው 27 አካባቢ ሲደርስ ሰራዊታቸውን አደራጅተው ቴዎድሮስ ላይ ሊዘምቱ ነበር። ግን የቴዎድሮስን ሰራዊት ግዙፍነት ሲያዩ ከዋና ቀጠናቸው ከተንቤንና ከእንደርታ ሸሽተው ኢሮብና አፋር ወደሚባሉ የአጋማ አውራጃ አፈገፈጉ። በዚህ ጊዜ ነበር አንዲትን የአፋር እንስት ያገቡት። ያቺ እስላም የአፋር እንስትም ጥበበ ስላሴ የሚባል የክርስቲያን ስም ተሰጣት። ከዚህ ምስታቸው አፄ ዮሐንስ ልጅ አርአያን ወለዱ ይላል። ከ5 ዓመታት በኋላ እድሜያቸው 32 አካባቢ በደረሰበት ጊዜ በትግራይ የካሳ ጦርን የሚገዳደር ጦር አልነበረም። ከዛም የተነሳ ቴዎድሮስ ከሞቱ በኋላ ራሳቸውን ተክለ ጊዮርጊስ ብለው የሾሙትን የላስታውን ዋቅሹም ጎበዜ ለመግጠም ተሰናዱ። ተክለ ጊዮርጊስም ሰራዊታቸውን አንቀሳቀሱ። ልብ አድርጉ። የተክለ ጊዮርጊስ ሚስት ግን ማን ነች? የአፄ ዮሐንስ ታላቅ እህት ድንቅነሽ ነች። ድንቅነሽ ለባሏ በትግርኛ የሚገርም ማስጠንቀቂያ ሰጠችው። ምን የሚል? አንቱም ሰባት ናብ አድዋ አትሂዱ ብእሳት ጎመራ ካይትነድዱ አባ በዝብዝ ካሳ ቆራጸያ ህብዱ ብላ ማስጠንቀቂያ ጽፋለች። ምን ማለት ነው? እናንተ ሰዎች ወደ አድዋ አትሂዱ፣ በእሳት ጎመራ እንዳትነዱ፣ አባ በዝብዝ ካሳ መርጫን ማለት ነው፣ አሞተ ቆራጥ ነው ብላ ለተክለ ጊዮርጊስ ለባሏ አስጠንቃ ነበረ። ባሏ አልሰማትም። አድዋ ድረስ ሄዶ አፄ ዮሐንስን ገጠመ፣ ተሸነፈ፣ እሱም ተማረከ። ከዛ በኋላ ድንቅነሽ ምን ብላ ብትገጠም ጥሩ ነው? በአማርኛ ተናግሬ ነበር እኔስ አስቀድሜ፣ አሁን ምን ልናገር ከሐዘን ላይ ቆሜ፣ የተሻረው ባሌ ተሿሚ ወንድሜ፣ ከእንግዲስ ወዲህ አልመኝም እድሜ። እንግዲህ በዘመኑ የነበሩ ሰዎች፣ በዛ ቀጠና የነበሩ ሰዎች ትግርኛም
አማርኛም ያለምንም ችግር ይናገሩ ነበር ማለት ነው። እንግዲህ ካሳ የተክለ ጊዮርጊስን ጦር አድዋ ላይ ካሸነፉ በኋላ በጥር 28 1872 በኢትዮጵያ ኦርቶዶክስ ቤተክርስቲያን ደንብና ስርዓት መሰረት ንግስናቸውን ተቀቡ። የት? አክሱም። በማ? በፓትርያርክ አቡነ አጥናቴዎስ። ስማቸውም ኢምፓየረር ዮሐንስ ዘፎርዝ ኦፍ ኢትዮጵያ ወይም አጼ ዮሐንስ አራተኛ ንጉሠ ነገሥት ዘኢትዮጵያ ተብለው ተሾሙ። በነገራችን ላይ አጼ ዮሐንስ ዲፌንደርስ ኦፍ ፌዝ ኤንድ ማዘርላንድ ነው የሚባሉት። ምን ማለት ነው? የእናት ሀገር ድንበርን ያጸኑ፣ ሃይማኖትን ያቆዩ ማለት ነው።